ሰላም ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የምናየው አንድ የወደድኩትና አስተማሪ የሆነ ታሪክ ነው። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ። ብዙ ጎብኚና ጠያቂ የሌላቸው እኚህ አዛውንት በ90 ዓመታቸው ላይ ቤታቸውን ለመሸጥ ፈልገው ገዢ ሲያጠያይቁ ከአንድ ጠበቃ ጋር ተገናኙ። ይህ ጠበቃም አንድሬ ፍራንሲስ ሮተሪ ይባላል እና የሴትየውን በእድሜ መግፋት ካየ በኋላ ይህን ቤት መግዛት እንደሚፈልግ ቀርቦ አናግሯቸው ዝርዝር ጉዳዩን ማስረዳት ጀመረ። በ90 ዓመት ዕድሜው በስተርጅና ሌላ ቤት ፍለጋ መንከራተት የለቦትም። በሕይወት እስካሉ ድረስ እዚሁ በቤቱ መቆየት ይችላሉ። እኔም የቤቱን ዋጋ በአንድ ጊዜ ሳይሆን በየወሩ $2500 እሰጦታለሁ። ከእርሶ የሚጠበቀው ከዚህ ዓለም በሞት ሲለዩ ይህን ቤት ለእኔ ያወርሱኛል አላቸው። የ90 ዓመቱ አዛውንት ጄኒ ካሊንስ በሀሳቡ ተስማምተው ሰውየው ከቤቱ ዋጋ ላይ በወር $2500 ሲሰጣቸው በምትኩ ደግሞ ቤቱን ሊያወርሱ ተስማምተው ፈረሙ። የአቅመ ደካማ አዛውንት ጄኒ በሕመምም ሆነ በእድሜ ምክንያት ይህን ውል በፈረሙ በወርም ሆነ በ6 ወር ቢሞቱ ጠበቃው ፓሪስ መሃል የሚገኘውን ይህን የሴትዮዋን ቤት ይወርሳል። 1 ወር ሆነ። ጠበቃው ወራዊ ክፍያውን $2500 ይዞ መጣ። ሴትዮዋ ልክ ባለፈው ወር እንዳያቸው ጤናማና ንቁ ናቸው። እንዲህ እያለ በ6 ወራት እየተመላለሰ ብሩን ሰጣቸው። ወይዘሮ ጄኒ በስተርጅና በጣለላቸው ሰው በሚሰጣቸው ገንዘብ የሚወዱትን ወይንና ምግብ እያገኙ በራሳቸው ቤት እርጅናን እያጣጣሙ ነው። በዚህ ሁኔታ 1 ዓመት አለፈ፣ 2 ዓመት። ሰውየውን በየወሩ እየመጣ ክፍያውን መስጠቱን አላቆመም። የሴትዮዋን መድከምና በእድሜ መግፋት ግምት ውስጥ በማስገባት በቅርቡ ሞተው ቤቱን አገኛለሁ ብሎ ያሰበው ጠበቃ ልክ እንዳሰቡ ሳይሆን በየወሩ እየከፈለ 5 ዓመት ሆነ፣ 6፣ 7፣ 10 ዓመት አለፈ። ሴቲቷም አሁንም በሕይወት አለው። እንዲህ እያለ 20 ዓመት አልፎ 25 ዓመት ሆነ። በዚህ ወቅት ግን ሰውዬው ለዓመታት የከፈለው ገንዘብ ከቤቱ ዋጋ በልጦ ነበር። የ47 ዓመት ጎልማሳ እያለ ያገኛቸው የ90 ዓመት አዛውንት የቤቱን ዋጋ በአንዴ ከመክፈል ይልቅ ያንን መሳይ ተንኮል ያለበትን ውል ሲፈርም አዛውንቷ ደክመዋሉና በቅርብ ይሞታሉ በማለት ነበር። ጠበቃው ያሰበው ሳይሆን ቀርቶ አዛውንቷ የ116ኛ የልደት በዓላቸውን አከበሩ። በዛው ዓመትም ራሱ ባወጣው ሕግ ተገዶ የማያውቃቸውን አዛውንት ሲጦር የኖረው ይህ ሰው በ73 ዓመት ዕድሜው ከሴትዮዋ ቀድሞ በሞት ተለየ። አስባችሁታል? የሞታችሁን ቀን የሚቆርጥ ጠላታችሁን ቀለባችሁን ሲሰፍር፣ ወጥመድ ያዘጋጃላችሁ ሰው የእናንተ ቀለብ አቅራቢ ሆኖ ሲቀር፣ ወዳጄ ሆይ የሰውን ንብረት አትመኝ፣ በማንም ላይ ብልጥ አትሁን፣ ከእናንተ በላይ በጥበብ የተሞላና ብልህ እግዚአብሔር አለና።